አንድ ጊዜ እረፍት ሰደንሊ ሳምንት እረፍት አገኘሁኝና I didn't have the funds እጄ ላይ ግን ደሞዝ የሚመጣበትን ቀን አውቃለሁ። ከሄድኩኝ በገባሁ በነጋታው ደሞዝ ይመጣል። so basically I had the money to book hotel እና flight ከዛ ውጪ ምንም የለኝም። እሺ ሆቴል እና ፍላይቴን ቡክ አድርጌ ሄድኩኝና ቁጭ ብዬ እዛ ደሞዝ መጠበቅ ጀመርኩ። I couldn't afford to do anything else literally እና አላንስ አይ ስንቴ ነው ሰላም መጣውን ተጨምሞ በቃ የሆነ ሌላ ነገር ያው ባለፈው ልከልኝ በኋላ ያው እኛ ትራቭል በፋና ቀለማት በካፒታል ጋዜጣ በተለያዩ ቪዲዮዎች ላይ ቀርበና ፊቸር ተደርገናል። ግን ከበቀደሙ ቪዲዮ በኋላ ነው ከኢማን ጋየው እየተባልኩኝ በጣም ብዙ ስሜችን ያደረገ የነበረው በጣም ተሰለሻ ማለት ነው። አዎ ምን ላድርግ እኔ እንጃ you አታስመታኝ። ያው እኛ የምናወራው ስለ ትራቭል ነው። ኦኬ የትራቭል ታደርጊያለሽ ብዙ are you a traveler or a tourist? What the difference? ትራቭለር ነኝ እኔ። ቱሪስት ማለት አይ ቲንክ የሆነ ቦታ በቃ እንደ ሊስት አለችው ያችን ቦታ አይቶ እንደዚህ ብሎ ሊስት ይሄን አየው እዚህ ጋር ፎቶ ተነሳው። especially these days በጣም ትራቭልን እየጎዳ ነው ብዬ አስባለሁ። we're not doing it justice because የሆነ ቦታ ሄጄ የሆነ ፎቶ ተነሳሁ እንጂ ከካልቸሩ ጋር ኢንጌጅ አናደርግ፣ አዲስ ነገር አንማር፣ አዲስ ኤክስፒሪየንስ የለን። very touristy ነገሮች አድርገን ነው የምንመጣው። I don't think that kind of travel changes or benefits people. እና one of the things I want to do travel ላይ meaningful ነገር መጨመር ነው። so I am a traveler. I connect መሄድባቸውን ቦታዎች ከካልቸሮቻቸው ጋር ከምግባቸው ጋር ከሰዎቹ ጋር engage አድርጌ ኤክስፒሪየንስ አድርጌ አጣጥሜው ፊል አድርጌ ወመጣ አይነት ሰው ነኝ። ተባባሪ ለተኒንግ ፖይንት ነበር ከላይ ደረሽበት ትራቨለር ነኝ የሚል ነገር ነው። እንግዲህ ቀናለው ደግሞ ምን ሞመንቶች አሉ ትራቭለር ነኝ የሚል የሆነ እንትን አይነት ውሳኔ ቀን ምናምን የለውም። ግን I realized ትራቭል ህይወቴ ላይ በጣም ኢምፖርታንት መሆኑን ምን ያህል ቢግ እንደሆነ I think ኮቪድ ጊዜ ላይ ተቆለፈብኝ ጊዜ life became so difficult just because I couldn't move ምን ያህል ለኔ ሚኒንግ እንደነበረው ገባኝና ምን ያህል ህይወቴን በሙሉ ስራዬን ምናምን everything በትራቭል ዙሪያ ሪቮልቭ እንዳደረኩኝ በጣም ገባኝ። ግን I think I didn't have that በቃ ኢማን ትራቭለር መሆን አለባት የሚባል ሞመንት የለኝም። ነበርሽ ከስትወለጅ ነበርሽ ማለት ነው? ፕሊዝ አዲስ አበባ ተቆልፌ ከቤቴ ትምህርት ቤት እያልኩኝ የኖርኩ ሰው ነኝ ሆኜ አላውቅም በልጅነቴ። እሺ እስካሁን ከተጓዝሽባቸው ትራቭል ኤክስፒሪየንሶች ከሀገር በላይ ኤክስፒሪየንሶች በጣም ማትረሹ በጣም ዩኒክ ትራቭል ኤክስፒሪየንስ I would always say Nepal trek ያደረኩት ኤክስፒሪየንስ በቃ በጣም ቀየረኝም ብዬ ማስበው አይነት ነው። but the experience everything was አንደኛ ሌቨር ማስጎዳለሁ መታገል ወደ ላይ መውጣት ተራራ ምናምን ደስ ይለኛል። ከዛ በላይ ግን ያንን ሁሉ ጊዜ ጀርባይ ኦፍ ኮርስ አንድ ሻንጣ ሚይዝልኝ ኤክስትራ ሰው ነበር። ግን ባክፓክ ይዤ ህይወት በጣም ላይት ሆና የነበረኝ የሆነ ስታንዳርድ ነበር። ቆሻሻ እንደዚህ ምላቸው so many things in my life ምን ያህል ላይት አካብጄ እንደምኖርና and also the beauty of nature ከዛ ፊትነስ ላይ የነበረኝ in so many ways ቀይሮኛል። ከሰዎች ጋር ከሚገርሙ ሰዎች ጋር for 2 weeks ውጭ ላይ የዋልክ እያደርክ ምናምን it was a transformative experience። በጣም ወደዋለሁ። አሁንም ኦፖርቹኒቲውን ታይሙ ገንዘቡ ሲሳካልኝ ሮጬ ኔፓል መሄድ ይመስለኛል። እንግዲህ ኔፓል ሊሆን ይችላል ወይ ሀገር ሊሆን ይችላል። በጣም ማትረሺው አጋጣሚ አለ። በጣም ያስደነገጠሽ በጣም ያሳቀሽ ሊሆን ይችላል። ብዙ አጋጣሚዎች አሉ ትራቭል ሲያደርግ የኔ ሜሞሪ መጥፎ ይሆን? I can't think of anything. so maybe ብዙ ሰው ትራቭል ከገንዘብ ጋር ከሀብት ጋር ምናምን ስለሚያያይዘው መጀመሪያ ትራቭሎቼ ላይ ቪዛ ማይፈልግ ታይላንድ መላለስ ነበርና አንድ ጊዜ እረፍት ሰደንሊ ሳምንት እረፍት አገኘሁኝና I didn't have the funds እጄ ላይ ግን ደሞዝ የሚመጣበትን ቀን አውቃለሁ። ከሄድኩኝ በገባሁ በነጋታው ደሞዝ ይመጣል። so basically I had the money to book hotel እና flight ከዛ ውጪ ምንም የለኝም። እሺ ሆቴል እና ፍላይቴን ቡክ አድርጌ ሄድኩኝና ቁጭ ብዬ እዛ ደሞዝ መጠበቅ ጀመርኩ። I couldn't afford to do anything else literally እና አንድ ሙሉ ቀን በቃ ዝም ብዬ ወክ እያደረኩኝ ምናምን ትንሽ የምግብ ነበረ
ደሞዜን ስጠብቅ ያልኩበት ጊዜ አለ። ድፍረቴ እላለሁ because people think travel በጣም የሀብታም ኤክስትራ ገንዘብ ምናምን ያለው ነው፣ ግን I'm that bold ወይም ደግሞ irresponsible. Don't do it. መጣና በቃ ፏሽር ብትን ምናምን አልኩኝ። ደግሞ ሪዞርት ቢች ዳር የነበረ ሪዞርት ነው እሺ ያረፍኩት። አይ ቲንክ በጣም እኔ አካብጄ በኮንፈርት ኮንፈርት ነው ትራቨል ማድረግ መወደው። ትንሽ ስታንዳርዴን ባወርድ እኮ ኦልሬዲ በቂ ገንዘብ ነበረኝ፣ ግን ሪዞርቴ ላይ እንትኔን ከፍቼ እንደ ሙቪ ንፋስ ከርቴኔን ምናምን እያደረገው ክፍሌ በቃ በድሃ ኪሴ ቁጭ ብዬ አልቀነሳለሁ። አይ ቲንክ እኔም እንደዛ አጋጣሚ ነበረኝ፣ ግን ለጉድ ቲንግ ፉድ ፓኬጅ ነበር የገዛሁት አንድ ጊዜ ገብቼ። ኦኬ ያው ምግብም አክቲቪቲ ሞዱ ጨርሼ ነበርና ምንም አልተቸገርኩኝም። እኔ ግን አልመጣም ነው ስለዚህ ሴቭ አድርጌያለሁ። ኦኬ ማይ ኔክስት ኩዌስችን ያው በኢትዮጵያ ፓስፖርት እንግዲህ ብዙ ሀገር ቪዛ ይፈልጋል፣ ግን ቪዛ ሪሎኬሽን ማለት ጊዜ ሎካሊ ደግሞ ፓስፖርት አንጻር ፓስፖርታችን ስትሮንግ ባለመሆኑ ሊደርስብን የሚችሉ ሚስትሪ ትምህርቶች ሊሆኑ ይችላሉ። How challenging is actually traveling with passport? Very challenging. I mean ከደህና ፓስፖርት ካለው ሰው ጋር ሲነጻጸር በጣም ቻሌንጂንግ ነው እና ደስ አይልም። አንደኛ ቪዛ አፕላይ ማድረግ ባትከለከል እንኳን ቪዛ አፕላይ ማድረግ ፕሮሰስ በጣም ረጅም ነው። የምታዘጋጀው ሙሉ የህይወትህን ዶክመንት ነው የምታዘጋጀው። ሰዓት ይወስዳል፣ ገንዘብ ይወስዳል። ኢትስ ፍራስትሬቲንግ። ደግሞ ሄዳለሁ አልሄድም፣ ይሰጡኛል አይሰጡኝም የሚለውን አለማወቅ ራሱ በጣም ያናድድ ነገር ነው። በተለይ ደግሞ ፓስፖርታቸው ብድግ ብለው የትም የሚሄዱበት ሰዎች ዙሪያ ስለምኖር it pisses me off። ቪዛውን ካገኘህ በኋላ ራሱ everywhere you go suspect ተጠርጣሪ ነህ። ገና ቦርደር ጋር ስገባ with all the travels and the stamps that I have ፓስፖርቴ ላይ አሁን ድረስ ትልልቅ ቪዛዎች አሉኝ፣ ግን ተሳቀቄ መልሱኝ ይሆን የሚለው ነገር ሁሌ አለ። ኢትዮጵያዊ ፓስፖርት አንድ ጥግ ላይ ቆሞ ምናምን አለ፣ የህይወት ታሪክ መጠየቅ አለ። it's always በቃ በገባህ ቁጥር ብዬ ነው መሄደው እና ይደብራል። but they're also right because እኛ በሄድንበት ስለምንጠፋ you can't even judge። በቅርብ ከደቡብ አፍሪካ የመጣሽው? እውነት ነው። ኔክስት ዴስቲኔሽን ፕሮባብሊ ደቡብ አፍሪካ ለስራ አሁን እየሄድኩኝ ስለሆነ የሚገርም ኮፊ ኢቨንት አዘጋጅቻለሁ። you can come with me። ከዛ ጃፓን አለ፣ ካዛክስታን አለ። ወል ሞሮኮን ነው በደቡብ አፍሪካ የተካሁት። I was supposed to go to Morocco፣ ግን ጃፓን ቼሪ ብሉም ሲያደርግ ማየት ከፈለጋችሁ ቼሪ ብሉም ሲዝም ላይ እኔ አሁን ቀን አስታውሳለሁ እነግራችኋለሁ። ካዛክስታንም ከዛ ቀጥሎ ሁለቱ ኤክሳይትድ መሆን የሆንኩባቸው because ጃፓን I've been there September ላይ፣ አሁን ግን በዚህ ሲዝን መመለስ አለብኝ ብዬ ነው። ካዛክስታን ደግሞ አዲስ ዴስቲኔሽን ነው ለኔ። I've been working on it እዛ ካሉ ፓርትነሮች ጋር ለጥቂት ጊዜ እና I would be happy ብትመጡ። ለትንሽ ትራቨል ሂስትሪ ካላችሁ let's go። በጣም አሪፍ። ጃፓን ያው አብረን እየሰራ ነው። ካዛክስታን ይኖሩና አፕሪል ላይ፣ ካንታኪር እንደዚሁ ቻይና አፕሪል ላይ አለ መሳተፍ ለሚፈልጉ። ቴንክ ዩ ኢማን ስለመጣሽ፣ እውቀትሽን ልምድሽን ስላጋራሽን። ቴንክ ዩ ፎር ሃቪንግ ሚ። ደግሞ ትራቨለሮችን እየጋበዝን ረዘም ያለ ኢንተርቪው ከተጓዦች ልምዶችን መቅሰም እንፈልጋለን የሚሉ ከሆነ ፖድካስት የመጀመር ሀሳብ ስላለን የእናንተን ፍላጎት አስተያየት ኮሜንት ላይ አስቀምጡልን። እናመሰግናለን። አይደል?